ብዙ ሰዎች ይህን ባለመቀየራቸው ምክንያት ብቻ ሞተር ማደስ ውስጥ ይገባሉ። ይህም የራዲያተር ክዳን ነው። ታዲያ እንደተበላሸ በምን አውቃለሁ ካልከኝ በዚህ ቪዲዮ ይሄን አሳያለሁ። የራዲያተር ክዳን ላይ ሁለት ቫልቮች አሉ። እነሱም ቫኪዩም ቫልቭ እና ፕሬሸር ቫልቭ እንላቸዋለን። መኪና ላይ የነዳኸው ውሃ በሚሞቅ ሰዓት ፕሬሸር ቫልቭ በመከፈት ውሃውን ወደ ስኮርት ወይም ደግሞ ሪዘርቬር ታንኩ ያስገባዋል። በዚህም በራዲያተር ውስጥ ያለውን ውሃ በመቀነስ ባዶ ቦታ ስለሚያገኝ ለመቀዝቀዝ ፋታ ያገኛል። በመቀጠልም የሞቀውን ውሃ ለማቀዝቀዝ ቫኪዩም ቫልቭን ይስበዋል። በዚህን ጊዜ በስኮርት ውስጥ ያለውን ውሃ በመሳብ በራዲያተር ውስጥ ያለውን ውሃ ያቀዘቅዛል። በዚህም ሞተሩ እንዳይሞቅ ይከላከላል። ታዲያ እነዚህ ሁለት ቫልቮች ከተበላሹ ወደ ስኮርቱ ሄዶ የሚቀዘቅዘውን ውሃ በመከልከል ውሃው ኦቨር እንዲሞቅ በማድረግ ቴስታታ እስከ መሰንጠቅ ድረስ ሊያደርሱ ይችላሉ። ይሄ ክዳን መስራቱን እንዴት ቼክ እንደምታደርግ ላሳየህ። በመጀመሪያ ሞተሩን አስነስተ ወደ ራዲያተሩ በመሄድ ወደ ስኮርቱ የሚሄደውን ሆስ ትነቅረዋለህ። በዚህን ጊዜ ሞተሩ ቀዝቅዞ ውሃው የሚያልፍ ከሆነ ክዳኑ አይሰራም ማለት ነው። ነገር ግን የማያፈስ ከሆነ ይሰራል። በተጨማሪም ሞተሩ መስራቱን ቀጥሎ ፋኑ እስከሚነሳ ጠብቀህ ሆዙን ነቅለ ቼክ ስታደርገው ውሃው ወደ ስኮርቱ የሚሄድ ከሆነ ይሰራል ማለት ነው። የማይሄድ ከሆነ ግን አይሰራም ማለት ነው። በዚህ ቼክ ማድረግ ትችላለህ። ታዲያ ለመኪናህ እንደዚህ አይነት መረጃ ማግኘት ከፈለክ ሰብስክራይብ በማድረግ ቤተሰብ ሁን። በተጨማሪም ሐሳብና አስተያየትን እንዲሁም ጥያቄህን ኮሜንት ላይ አስቀምጥልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።